galoto galaan finfinnee maasee laal galoto silakka jaalala laal galoto walirraan fagaannu laal galoto jalaan nu fageesse laal galoto gullalleen kan tufaa laal galoto gaara bichuu turii laal galoto galaan finfinnee maasee laal galoto silakka jaalala laal galoto walirraan fagaannu laal galoto jalaan nu fageesse diiganii gaara sanaa gaara diigamuu malee nu baasan addaan baanee nu addaan ba'uu malee sooretti haadha sooree irbaanii rabuusa qabaay seeqanii sesseeqanii kan gargaar nu baata anjaraayin ወደ ሰከንድ ተሻገርክ ነው መሰለኝ ሉክ ጭቆና አፈና ወደ ብዙ ቦታ ጥግ ሊገፋ ይችላል ትልቁ ቁም ነገር ብሔረተኝነትን ማጠቃቀማችን ብሔረተኞች የሆኑም ሰዎች ምን ተጠቀምበት ሂደት በጥንቃቄ መያዝ መቻል አለበት በእኛም ሳይድ ቢሆን በማንነታችን ላይ ከፍተኛ ጫና ሲደረግ ስለነበር እስር ቤቶች በሙሉ ኦሮሞ ስለሆነ ብቻ ሰው ሲሞላበት ስለነበረ የነበረውን ቁጭትና ንዴት አሁን ታዩታላችሁ መቼ አሁን ታዩታላችሁ ሰው ሲቀጠቀጥ ሲጨፈጨፍ ወንድሞች እህቶች ሲገደሉ ሲሰደዱ በእስር ቤት ሲገቡ ስለሌላ ነገር የሚሰብክ እየገደለ ይሄ የነበረው መንግስት እኮ እስር ቤቱን በወንድሞቻችን ሞልቶ ስለ ዲሞክራሲ ይሰብክ ነበር አብሬው እንዲሰብክ ይፈልጋል ደግሞ አፍኖህ ታጋዮችን አሸባሪ እያለ አብረ ስለ ሽብር እንድታውጅ ሽብር እንድትኮነን ይጠይቅ ነበርና ያ ነው ብዙን ነገር ወደዛ እየገፋ ያለው ጥያቄው አማራነት ኦሮሞነት ችግር የለውም በአማራነት መኩራት ችግር የለውም ኃጢያት አይደለም በኦሮሞነት መኩራትም ኃጢያት አይደለም እኔ አልፈጠርኩትም አንተ አልፈጠርክም ከዛ ጋር ችግር ያለው ከእግዚአብሔር ጋር ደው ይከራከር እኔ አይደለሁም እኔ ይሄን የፈጠርኩት ትልቁ ምንድነው አንድ ሰው በኦሮሞነቱ እንዳይጠቃ ሰው በአማራነቱ እንዳይጠቃ በትግሬነቱ እንዳይጠቃ ማድረግ ያ ከሆነ ማንነቱን ይዞ ፈጣሪ በሰጠው ንብረት ላይ ጥሮ ግሮ ሳይዘረፍ የርሱ ድርሻ ሌላ ሰው መጥቶ በኢንቨስትመንት ስም ወስዶት እሱ ዛ ጭሰኛ ሳይሆን የሚኖርበት ሀገር ከመሰረትን ኦሮሞነቱን ይዞ ሀገራዊ ማንነትንም በጋራ እንደ ቁብ አዋጥቶ ሊገነባው ይችላል ስለዚህ ሀገርን ኢንቲግሬት ማድረግ ይቻላል በዚህ የሚፈታ ይመስለኛል የኦኤምኤን የመሰረት ድንጋይ ጥያቄ ሰሞኑ ፌስቡክ ላይ አልነበርኩም በጣም ጦፏል አሉ ብዙ ነገር አምልጦኛል እና አንደኛ የኦኤምኤን የመሰረት ድንጋይ አይደለም ግንጪ ስንሄድ ግንጪ እንግዲህ ይሄ ነገር የተከታተለበት ቦታ ነው ታውቃላችሁ ለንገባ ስንል የመሰረት ድንጋይ አስቀምጡ ተባለና አስቀመጥ የመሰረት ድንጋይ በጣም ይሄ ማፑ ነው አይደል ጥያቄው ምን ያህል እኮ እንዳራራቁን የምታዩት በዚህ ነው የአማራ አክቲቪስቶች ያንን ማፕ ከዚህ በፊት አለማየታችሁ የሚያሳየኝ የነበረው በደል ነው የእናንተ ስህተት አይደለም ይሄ ማፕ 1973 የወጣ ማፕ ነው በኦሮሞ ናሽናሊዝም ውስጥ ያለ የቆየ እኔ እንግዲህ ሳልወለድ በፊት የነበረ ማፕ ነው እስከ ዛሬ አልተወያየንበት ዛሬ ነው ለውይይት የቀረበው ዛሬ ባንቀራረብ ራሱ ጥያቄውን አታነሱትም ነበር ይዚ አሁን ያ ማፕ በኦሮሞ ናሽናሊስቶች ውስጥ የነበረ የቆየ ኦሮሚያ ማፕ ብለህ የኦሮሞ ልጅ ብትጠይቅ በሙሉ እሱን ነው የሚያሳይ ምንም አልዋሽዋችሁ ትክክለኛ ነው አይደለም ማይተዋየንበትና ሁሉም ማስረግጥላችሁ አንደኛ የኦኤምኤን መሰረት አይደለም የዛ እንግዲህ እንጂ በጣም ሰው ማአት ሰው ነው የተጨፈጨፈው አይደለም እኔ ኮሎኔልን ብትወስደው ያስቀምጠዋል ያንን ለክብር ሲል ተመልሶ በኋላ ይከራከርበታል እንጂ እና ልንወያይበት እንዴ ይሄው የአማራ ናሽናሊስቶች እስከ የኔን ሰፈር እስከ ዱሙ ጋር እስከ ያለ እኮ ማፕ አለ አይደል እንደሚቀርብ ተዋይተንበታል ተደራድረናል ድንበሩ የጋ ነው የአማራ ድንበር የጋ ነው ማን ያስቀመጠው ያሁን ድንበር እናንተ ናችሁ እኛ ነን ኦሮሞና አማራ በድንበር መቼ ነው የተደራደረው መጣው እኮ ነው መስመር ያስቀመጡልን አይደለም እንዴ
እንደው እስቲ ከዚህ ውስጥ በእርግጠኝነት የሰሜን ሸዋን የሁለቱን ሰሜን ሸዋን ድንበር የሚነግረኝ ማን አለ? እዛ አካባቢ ያሉ ሸዋግሌዎች ሊሆኑ ይችላሉ። መቼ አዳመጥናቸው? አዲስ አበባ ላይ ተስሎ የመጣ ማፕ ላይ ነው እየተጣላን ያለ ነው። ጎበዝ እንደራደር፣ እንከራከር፣ እንወያይ ህዝቡን ባማከለ መልኩ እና የሚያስፈልገው ሉክ እንዲህ አይነት ነገሮች ማአት ጉዳዮች አሉ። ትልቁ ቁም ነገር አንድ ሌላ ሊጨቁነን የፈለገ መንግስት ባስቀመጠው ማፕ ባስቀመጠው ባንዲራ ባስቀመጠው ምናምን ላይ መዋየቱ እኔ ኮንትሮቨርሲው መነሳቱ በጣም ብረም ወደው እንድንወያይ ያስገድደናል። ግን ከዛ አልፎ ግን ነገሮችን ወደ ጫፍ ይዞ ባንሄድ ጥሩ ይመስለኛል። የሐውልት ጉዳይ አጌን እዚህ ሀገር ውስጥ ለረጅም ጊዜ በደሎች ተፈጽመዋል። እነዛን በደሎችን ለማስታወስም ሆነ ጀግኖችን ለማስታወስ ብዙ ሐውልቶች ቆመዋል። ሲቆምም ብዙ ውይይት የለበትም። ለምሳሌ የጎንደር ህዝብ እና በሐውልቱ አርሲ ውስጥ ነው ያለው። የአርሲን ህዝብ ሄዳችሁ ስለ ሐውልቱ አነጋግራችሁ ታውቃላችሁ? የአርሲ ህዝብ ለእናንተ ኤክስፕሌን አድርጎ ያውቃል ወይ? ሁሉም በየውይይት ሳይደረግ ሲሪየስ ዲስኮርስ በተለይ የሂስቶሪካል ሚሞሪ ጉዳይ ጊዜ ቢኖረኝና በስፋት ብንወያይ ደስ ይለኝ ነበር። ሂስቶሪካል ሚሞሪ ጉዳይ በጥንቃቄ ሊያዝ ይገባል። በጥንቃቄ በሰፊ ውይይት ሊካሄድ ይገባል። ሰዎች ይጨራረሳሉ። እኔ እንደ ሀገር ነበርኩ። አብዛኛው ህንዱ ሰው የሚጨራረሰው በእንዲህ አይነት የሐውልቶች ጉዳይ የሞኑመንቶች ጉዳይ በእንዲህ አይነት ጉዳይ ላይ ነው እና የሚያስፈልገው ውይይት ነው። አሁን የሚያስፈልገው እንደኔ አመለካከት ይሄ ግንብ ይሄ ሐውልት ይሰቀል ይሄ ፍረዝ ያ ሳይሆን ምንድነው የሆነው በአገራችን ባለፉት አመታት ሰፊ ያለ ክርክርና ውይይት እናድርግ፣ እንከራከር። አስፈላጊ ነው አይደለም ወይ? ከቆመስ እንዴት ይሁን ምንድነው የሚለውን ነገር ሰው እንወያይ። ጎበዝ ውይይቱ የለም ገና ማዶ በማዶ ቁጭ ብሎ ይህንን እንትከል ይህንን አውልቅ ማለቱ የባንዲራውን ጉዳይ እንውሰደው። እዚህ ላይ ማአት ባንዲራ ይዛችሁ ስትመጡ ፌደራሊዝሙ ፈረሰ ተባለ። ሰው ያልተረዳው ነገር አለ። ሰው የባንዲራው ፍቅር ብቻ አይደለም ይሄን ይዞት ያስወጣው። ያ ባንዲራ እንዳይወጣ እኮ ህግ ወጥቶ ነበር አይደለም እንዴ? ባንዲራ አይደለም ባንዲራ ሰው ከፈለገ ሸሚዙን ይዞ መሄድ መቻል አለበት ዲሞክራሲ ውስጥ አይደለም ባንዲራ ሸሚዙን ይዞ መሄድ ሲችል የራሳቸውን የፖለቲካ ዓላማ መጫን ስለፈለጉ ብቻ ህገ ወጥ አድርገውታል። እነኛስ ሲጨቁኑ የነበሩ ሰዎች ሲፈነቀሉ ደግሞ ሰው ድሉን ለማሳየት ባንዲራ ይዞ ወጣ ባህር ዳር ላይ ፒሪየድ። እንደዛ ነው ማይሆነ። ኦሮሚያ ውስጥም ቢሆን የኦነግ ባንዲራ የሚባለው እንደ ኦነግ አይደለም የሚታየው እንደ የትግል አርማ ነው የሚታየው። አብዛኞቹ ያን ባንዲራ ይዘው ወጡ ልጆች ብታዩ የአብይን ፎቶ አላቸው። አብይ ኦነግ ነው ብላችሁ እንዳታሳስሩት ብቻ እንጂ አይደለም እንዴ? እና አሁን ሰው እየሆነ ያለው ምን መሰላችሁ? ታፍኖ ስለነበረ እየተፍታታ ነው፣ ሴሌብሬት እያደረገ ነው። ይሄንን ምሁራንና እኛ አክቲቪስቶች ደግሞ እንዴት ነው ወደፊት መሄድ ያለብን? እኔ ጽፌ ነበር በዚህ ጉዳይ ላይ። በተለይ የጎንደር እዚህ ባህር ዳር ላይ ማአት ባንዲራ በወጣ ወቅት በሌሎች ክልሎች ላይ ስጋት ለመፍጠር ከፍተኛ ፕሮፓጋንዳ ሲነፋ ህገ መንግስቱ ተጥሷል ምናምን ሲባል ኖ ህገ መንግስቱ አልተጣሰም። ኢንፋክት ህገ መንግስቱ ዛሬ ነው ባህር ዳር ላይ የተከበረ ነው ያልኩት። ምክንያቱም ህዝቦች የፈለጋቸውን ባንዲራ ይዘው የኬንያ ለምን ይዘው አይመጡም እንዴ? ምን አገባው መንግስት በዚህ ላይ? እንደዚህ አይነት ነገር በመንግስት ደረጃ በመንግስት ቢሮ ላይ ከተሰቀለ ሌላ ነገር ነው እስኪለወጥ ድረስ። ግን ለማፈን መሞከሩ ትክክለኛ አይደለም ለማለት ያህል ነው። የተመጣጣኝ ውክልና ጉዳይ ግዴታ ነው። ወደንም ጠላንም እቺ የአገር የብዙ ብሔሮች የብዙ ሃይማኖቶች የብዙ መልክዓ ምድራዊ አቀማመጥ ያለባት ሀገር ናት። ስለዚህ በሰላም መኖር የምንፈልግ ከሆነ በእያንዳንዱ የመንግስት ተቋም ውስጥ ፌር ሪፕሬዘንቴሽን ግዴታ ነው። ፌር ሪፕሬዘንቴሽን ግዴታ ነው በክልልም ደረጃም ቢሆን እና ከዚህ ጋር ያው ኮሎኔል ደመቀ የጠየቁትም አለ። በኦሮሚያ ያሉት ሆነ በሌላ ክልሎች ያሉት የአማራ ተወላጆች እውቅናና ውክልና ሁለቱ በጣም ወሳኝ ነው። እውቅናና ውክልና በብዙ ቦታ እውቅና የማይሰጣቸው ውክልና የማይሰጣቸው በተለይ አማራው በዚህ ላይ እንዳታፍሩ ግፉበት። ምክንያቱም እንደ አማራ በኢትዮጵያ የተበተነ ብሔር ያለ አይመስለኝም። በብስፋት አለ። እዛ ክልል ያለው የእናንተ ወንድም እና እህት መብቱ ሊከበር ይገባል። ውክልናና እውቅና ሊኖረው ይገባል።
ይሄ ከናንተ ጋር ታገላለሁ እኔ በጣም አስፈላጊ የሆነ ጉዳይ ስለሆነ በኦሮሚያ ውስጥ ከኦሮሞ ቀጥሎ ትልቁ ብሔር አማራ ነው። ውክልና ሊኖረው ይገባል። በኦሮሚያ ጨፌ አብሶሉትሊ ሊኖረው ይገባል። በኦሮሚያ ምክር ቤት ሊኖረው ይገባል። ዝርዝሩን ግን እንወያይበት። ምክንያቱም እንደ አማራ ክልል አይደለም። አማራ ክልል ውስጥ ያለው ኦሮሞ በአንድ ሰፈር ነው ያለው። ስለዚህ በወረዳ ውጣና ምረጥ ትለዋለህ። ተቀምጦ ይቀመጣል አይደለም እንዴ? ኦሮሚያ ውስጥ ግን አማራ እንደዛ የለም። ብትን ብሎ ነው ያለው። እንዴት እንወከል? አማራውም ይወያይ። እንዴት እንወክላቸው? የኦሮሞ ህዝብና ክልሉም ይወያይ። ግን የውክልናው ጉዳይ ግዴታ ነው። አንድ ነገር ልንገራችሁ ስለተከፋፈልን የማናቀው ነገር ኦሮሚያ ውስጥ የአማራውን እና አማርኛ ተናጋሪውን አኮሞዴት ለማድረግ የተሰራ ስራዎች አሉ። ለምሳሌ ኦልሞስት በሁሉም ዞኖች እኛ አባጫዳ ስንጀምር ጆክ ጀመሩ የኛ አማራ ጓደኞች ከአባጫዳ ይሻለናል የጤፍ አጨዳ ብለው በቃ አመጽ አነሱ። ስለዚህ በአማርኛ ከኤሌመንተሪ ጀምሮ ትምህርት ቤት ይሰጣል። ትክክለኛ ውሳኔ ነው። ወደ 300 ያህል ትምህርት ቤቶች አሉ በአማርኛ የሚያስተምሩ ኦሮሚያ ውስጥ። በተወሰነ ደረጃ ቁጣ ለማስነሳት በዚህ ተሞክሮ ነበር። ግን የኦሮሚያ ክልላዊ መንግስት ትክክለኛ ውሳኔ በመውሰድ በአፍ መፍቻ ቋንቋ መማር መብት ስለሆነ ያንን ማጠናከር አስፈላጊ ነው። እነኚህ ሊያጣሉንም ሊያጋጩንም የሚገቡ ጉዳዮች አይደሉም። በሌሎች ክልሎችም ቢሆን የተለያዩ ያሉ ብሔሮች መብታቸው ውክልናው አስፈላጊ ነው የሚመስለኝ። ዝርዝሩን ግን እንከራከርበት፣ እንደራደርበት፣ እንወያይበት። ስለ ውክልና በኦኤምኤን ከሆነ ባህር ዳር ላይ እናቋቁምላችኋለን። ምንም ችግር የለም። ስናቋቁም ደግሞ ከኦሮሚያ አንልክላችሁም። የእናንተው ሰው ነው የምንቀጥረው። የእናንተው ድምፅ ነው የሚስተጋግባው ማለት ነው። ስለዚህ ከአዲስ አበባ እየተላከ የሚደረግ ስራ ከእንግዲህ መቆም አለበት። እኛ በኦኤምኤን ችግር የለውም። እኛ ሊበራሎች ነን። በመንግስት ደረጃም ቢሆን ይሄ መሆን ያለበት ይመስለኛል። በዚሁ ጋር አያይዤ ውክልናው ጉዳይ ጋር ተያይዞ ንጉሱ እኮ ኦሮሚያዊ ነው አይደለም እንዴ? አርሲ ውስጥ ነው የተወለደው። እኔ ከፕሬዝዳንት ገዱ ጣላለሁ ብዬ እንጂ መጥቶ ኦሮሚያ ውስጥ እንዲመራ ነው፣ ጥሩ ኮሚኒኬሽን እንዲሰራ ነው ፈልገው። ስለዚህ ኦሮሚያ ውስጥ ያለው የአማራ ተወላጅ ኦሮሚያዊ ነው፣ የዛ ክልል ዜጋ ነው። እኔ ነው የሚያውቀው የአርሲ ልጅ፣ እናንተ ነው የሚያውቃችሁ። 4-5 ትውልድ እዛ የነበረ ሰው ከእናንተ ጋር በሳይኮሎጂ የብሔር ግንኙነት ይኑረው ምናልባት የደም ለዛውም በኮንፊውዥን በሆነ መልኩ እንጂ ኮመን የሚያደርገን እኛ ጋር ስላደገ ከኛ ጋር የኖረ ሰው ስለሆነ ወንድማችን ብቻ ሳይሆን አካላችን ነው። በኦሮሚያ መንግስት ውስጥ አሁን ዛሬ ኦፒዲዮ የምትሏቸው ብዙ አማራዎች አሉ። ቋንቋውን ለምደውት እሱ እኔ ለዚህ እንደመጣ ለምን እንደመጣ ራሱ አይገባኝም። ምክንያቱም የእሱን ያህል እንኳን የማይናገሩ ኦሮሞዎች አሉ ወዴድ ውስጥ እና በኦሮሚያ ክልል ውስጥ በኦሮሚያ መንግስት በማንኛውም ደረጃ አማራው ብቻ ሳይሆን ማንኛውም ብሔር ኦሮሚያ ውስጥ ያለው የመሳተፍ የመወከል የመምራት የኦሮሚያ ፕሬዝዳንት የመሆን መብት አለው። ይሄ ደግሞ ግዴታ ነው። ይኸውልህ በመኖር ብቻ አታሳንሱት። የብሔርን ጥያቄ በመኖር የመኖር እኮ የህልውና ጥያቄ ነው እያነሳችሁ ያላችሁት። ዋይ የህልውና ለምን ይሆናል? በዛ ክልል ውስጥ እስከኖረና መስፈርቱን እስካሟላ ድረስ የመኖርና የመስራት ብቻ ሳይሆን ተወዳድሮ አሸንፎ የመምራት መብት አለው። የኦሮሚያ ክልላዊ መንግስት ህገ መንግስት ፕሬዝዳንቱ ኦሮሞ ይሁን አይልም፣ ሊልም አይችልም። ካለ ደግሞ ህገ መንግስታዊ አይደለም፣ ህገ መንግስቱን ይጥሳል። ስለዚህ በማንኛውም ክልል ውስጥ የኔ አቋምና የምታገልለትም በእኛ ክልል ውስጥም ሆነ በማንኛውም ክልል ውስጥ እዛ የሚኖር ዜጋ የመኖር ብቻ የመስራት ብቻ ሳይሆን የመምራት መብቱ ሊከበርለት ይገባል። ይሄን የሚጻረር ደግሞ ጸረ ዲሞክራሲ፣ ጸረ ህዝብና ጸረ አንድነት ስለሆነ ልንታገለው ይገባል። የአዲስ አበባ ጉዳይ ሌላ ካርድ ነች። እውነትን ነው። አየህ እኔም ብሔረተኛ አንተም ብሔረተኛ የአዲስ አበባን ጉዳይ በኦሮሚያና አማራ ብቻ አሳነስናትና ርፍ አይደለ? ጉራጌውስ ከተማዋን የቢዝነስ ሴንተር ያደረጋት ምን ይሆን? ምን ይዋጣው? ሶማሌ ተራስ ምን ይሆን? ጎበዝ ከተማዋ
የብሔር ብሔረሰቦች ቅይጥ ሚስት ሆነች። የብሔር ብሔረሰቦች ከተማ ነች። አማራ ብዙ ነው፣ መሬቱ የኦሮሚያ ነው። ሌላውን ብሔር አንድ ነገር ልማጸናችሁ። ዛሬ ኦሮሞና አማራ በትብብር ስልጣን ላይ ይዟል። ይሄ በሌሎች አናሳ ብሔረሰቦች ላይ ፍርሃት እንዲፈጥር ከፍተኛ ስራ እየተሰራ ነው ያለው። እንደኔ አመለካከት የአዲስ አበባ ጉዳይ አንደኛ በውስጡ ያሉትን ብሔር ብሔረሰቦች መብትና ጥቅም ባስከበረ መልኩ፣ ሁለተኛ ደግሞ የኦሮሚያ አካል እንደሆነችና በክልሉ ማዕከል እንዳለች የክልሉንና በተለይ በአካባቢው ያለውን ህዝብ ጥቅምና መብት ባስከበረ መልኩ በድርድር በውይይት ሊፈታ ይገባል። ለምን በሉኝ። ዛሬ ማዕከላችን ነችና ከበናት ምናምን ኦሮሚያን ቆለ ፊንፊኔን ኢህአዴግ እንዲመልስልን ብንፈልግ በጣም ቀላል ነበር። ከዛ ለገዳዲ የሚመጣውን ውሃ አስቆርጠዋለሁ። ሽንትና እንትን ወደ ገበሬው እንዳይላክ ታስቆርጥ መንገድ ዘጋለህ። በሳምንት ውስጥ ይሰጣል። ከሁለት ሳምንት በኋላ ግን ጦርነት ይመጣል። ገባችሁ? በሁለት ሳምንት በኋላ ጦርነት ይመጣል። ስለዚህ ውስጡ ያለው ህዝብ የከተማዋ ነዋሪ መብቱ ይከበር። እኛ ያን ጥያቄ የምናነሳበት ያቺ ከተማ ባደገች ቁጥር ያለውን ገበሬ እያፈናቀለች እየጠረገች ነው የመጣችው። አዲስ አበባ ስትሄዱ ቻሌንጅ ላርጋችሁ እስቲ ወጣ በሉ፣ በእናታችሁ ወጣ በሉ። 5 ኪሎ ሜትር ሐረርጌ ያለነው የተሻለ የትምህርት ሽፋን አግኝተናል። 5 ኪሎ ሜትር ከአዲስ አበባ ካለው ህዝብ ያቺ ከተማ በሰፋች ቁጥር ባለሀብት መሬቱን እየወሰደ ኮረፕት ካድሬ መሬቱን እየሸጠ ባለ መሬቱ ግን እየተፈናቀለ እየራቀ ዘበኛ ይሆናል በራሱ መሬት ላይ። ስለዚህ የከተማዋ ልማትና የከተማዋ ስፋት ህዝቡን ያማከለና ይዞ እንዲሄድ ስለምንፈልግ የከተማዋ ፖሊሲ ከክልሉ መንግስት ፖሊሲ ጋር የተዋሃደ መሆን አለበት ከሚል ነው የምንነሳው። የማስተር ፕላኑ ጉዳይ ይሄንን ሁሉ ነገር ያመጣው የማስተር ፕላኑ ጉዳይ አዲስ አበባን ከመጥላት አይደለም፣ ከመስፋፋቷ መጥላት አይደለም። ጥያቄውን ያነሳንበት ጉዳይ ይቺ ከተማ እስከመቼ ነው ባለ መሬቱን ገበሬውን ምስኪኑን ገበሬ እየጠረገች ለሌላው መሬት እየተቸረቸረ የምትሄደው በሚል ነው። እና ይሄ ጉዳይ አንደኛ አማራና ኦሮሞ ላርጅ በመሆኑ ከተማ ውስጥ ትልቅ ሼር ይሰጠንም ካላችሁ እሺ፣ ግን የብሔር ብሔረሰብ ከተማ መሆኗን እንዳረሱ በአካባቢ ያለው ምስኪን ገበሬ ብሔሩን እርሱት ኦሮሞ መሆኑ እንዳባታችሁ ይዩት። የባህር ዳር ልጆች አይደላችሁ? ገበሬው አለ እዚህ አካባቢ። ይሄ ሆቴል ሲሰራ አይ አም ሹር ከዚህ ጋር የተፈናቀለ ሰው አለ። አይ አም ሹር አባውት ኢት። የት ነው ያ ገበሬ ሄደው? የት ደረሰ? እዚህ ይሄ ሆቴል የናጠጠ ሆቴል እኛ የምንዝናናበት ሆቴል ሲገነባ የተፈናቀለው ገበሬ ዛሬ ነው እዚሁ ስራ አግኝቷል ወይ ተጠቃሚ ነው ወይ የሚለው ማንሳቱ ተገቢ ይመስለኛል። የወልቃይትን ጉዳይ መቼ መሰላችሁ የሰማሁት? 2008 እንደ አውሮፓውያን አቆጣጠር መጥቼ ነበር መጨረሻ ጊዜ የመጣው ጊዜ እና አንድ የባዴን አመራር ሰው አግኝቼ በድንገት አግኝቼ ስንወያይ ነው ጉዳዩን የሰማሁት። ከዛ በኋላ እነማን እንደሆናችሁ እንጃ ሱሉልታ አካባቢ ወደ ፌዴሬሽን ስትሄዱ የታሰራችሁ ሰዎች ነበራችሁ እና አንድ ፖሊስ ነገረኝ። ከዛ ግን በስፋት የሰማሁት ኮሎኔል ደመቀ ለገበሬዎቹ አንድ ጊዜ ሰብስቦ ሲናገር በቃ በጣም መሰጠኝና አዳመጥኩት እና ለዚህ አመሰግናለሁ። ከፍተኛ ስራ ነው የሰራችሁት። እኔ ወልቃይት የትግራይ ይሁን የአማራ ይሁን በእርግጠኝነት የማውቀው ነገር የለም። ግን የማውቀውና ከናንተ ጎን ተሰልፌ የምታገልልበት ጉዳይ አለ። ህገ መንግስታዊ በሆነ ፍትሃዊ በሆነ ሰላማዊ በሆነ ድርድርና ውይይት ሊፈታ ይገባል እንጂ በጠመንጃ ኖ አንተ ከዚህ ክልል ነህ ብሎ ለማፈን የሚሞከረውን ድርጊት እቃወመዋለሁ። ትክክል አይደለም። እኔም እንደገባኝ የወልቃይት ኮሚቴ ጥያቄም በግድ ወስደን ከአማራን ቀላቅል አይደለም። ያማ ቢሆን ኖሮ እኮ ኮሎኔሎች ናቸው ጠመንጃ ይዘው ጫካ ይገቡ ነበር። ጠመንጃ ቁጭ አድርገው ዩኒፎርም አውልቀው
ህገ መንግስቱን ይዘው ወደ ፌዴሬሽን ሲሄዱ ማሰር ፍጹም አምባገነናዊና ሰይጣናዊ አሰራር